ይህ አጭር ፊልም የሰሜን ሙሉ ወንጌል አጥቢያ ቤተክርስቲያን የቀድሞ ምዕመንና አገልጋዮች በአሁኑ ወቅትም በተለያዩ አገልግሎት ዘርፍ ላይ በመሰማራት የሚያገለግሉ ሲሆን እንዲሁም የተወሰኑ ወገኖች ቤተክርስቲያኒቱን በመምራት ላይ የሚገኙ ናቸው። እነዚህ ወገኖች ቤተክርስቲያኒቱ ባሳለፈቻቸው ረጅም ዓመታት ያጋጠማትን ተግዳሮቶችና መልካም ጊዜዎች አነጋግረናቸው የሚከተለውን ሐሳብ ሰጥተውናል። እናንተም እንድትመለከቱ በታላቅ አክብሮት ጋብዘንዎታል። ወደ አገልግሎት ሲመጡ ቤተክርስቲያን በምን አይነት ሁኔታ ላይ ትገኝ ነበር? አገልግሎት ሲጀምር ቤተክርስቲያኒቱ የነበረችበትን ሁኔታ ለማስታወስ ያክል በጣም ጥቂት ሰዎች በተለይ ከጉለሌ አካባቢ ወደዚህ ወደ ሰሜን ሆቴል ስንመጣ ምቹ ባልሆነ ሁኔታ ምቹ ባልሆነ የአምልኮ አዳራሽ ምቹ ባልሆነ መቀመጫ ትዝ ይለኛል። መቀመጫው ራሱ በጣም ትላልቅ ግንዶች ነበሩና ቢያንስ ከርዝመታቸው የተነሳ አንድ ወንበር ላይ 10 ሰው ያክል የሚቀመጥበት እና በጣም ረጅም ነበር። ከቦታ ቦታ እንኳን ማንፏቀቅ የማይቻልበት ከስሩ ደግሞ ብረቱ በራሱ ትልቀቱ እና ምቹ ባልሆነበት የአካባቢው ደህንነት ራሱ ለአምልኮ ምቹ ባልሆነበት መሬቱ አፈር ነው፣ ግድግዳው ጣሪያው ቆርቆሮ ነው። በዚህ ደግሞ መንገድ ዳር እንደመሆናችን ከጀርባችን ደግሞ ጠጅ ቤት ነበረ እና የዚያ ሁከት የዚያ ረብሻ ያንን ሁሉ ተቋቁመን በማይመች ሁኔታ እግዚአብሔር ረድቶን በዚያች ስፍራ ላይ አገልግለናል እና አሁን ለደረስንበት ደረጃ ያ ቀድሞ ምቹ ያልሆነ ቦታ አሁን ይህንን የዛሬውን ስንመለከት እግዚአብሔር እንድናመሰግን ምክንያት ሆኖናል። ተስፋዬ ቶሎሳ እባላለሁኝ። ጌታን የተቀበልኩት በ1979 ዓ.ም ነው። የውሃ ጥምቀት የወሰድኩት በዚህች ቤተክርስቲያን በ1983 ዓ.ም ነበር። ጌታ ጥምቀት እንደወሰድኩ ቀጥታ የወጣት አገልግሎት ነው እዚህ የጀመርኩት። ያኔ ወጣት አገልግሎት 83 ስንጀምር አጠቃላይ እንደ ሙሉ ወንጌል እንደ አዲስ አበባ ውስጥ እንዳለችው ሙሉ ወንጌል ያኔ አጥቢያ ምናምን የሚባሉ ነገሮች አልነበሩም። ያው አንድ አጥቢያ ሙሉ ወንጌል ነው የነበረው። ያ እንግዲህ ጸሎት ቤት ነው የሚባለው እሱ። እዚህም ደግሞ ሲበዛ እና እንዲህ ስፋት ሲኖረው እዚህ ጋር ቸርች መጣ። እኔ አጋጣሚ ሆኖ እዚች ጋር የፈረሰች አሁን ሽንት ቤት ፊት ለፊት ቦታ ሽንት ቤት ያለችው ፊት ለፊት ቦታ ተከራይቼ ነበር የምኖረው። እዚህም ደግሞ ሌሎች ቤቶች ነበሩ። ከጓደኞቼ ጋር እዚህ ግቢ እንኖር ነበር። መጥቶ ቸርች ተከራዩ። 2 ክፍሎች እና ሜዳው ላይ ቆርቆሮ በቆርቆሮ ተሰርቶ አምልኮ ይካሄድ ነበር። አሁን ያኔ እንግዲህ ምን ሆኗል ማለት ነው? በጸሎት ቤት ደረጃ ተደራጅቶ ሙሉ ጊዜ አገልጋይ ተወክሎ ሌሎች ወንጌላውያንም እንደዚሁ ተወክሎ የሚያገለግሉበት ሲቹዌሽን ነው የነበረው ማለት ነው። ይሄንን ይመስላል ያኔ የነበረው። ቤተክርስቲያን ያጋጠሟትን ተግዳሮቶች ቢዘረዝሩልን ምን ይሆኑ? ይህንን ባጭር ለመግለጥ በጣም ያስቸግራል። የነበሩ ተግዳሮቶች ቀላል አልነበሩም። እንደ ሰው ተስፋ የሚያስቆርጡ ይሆናል ብሎ ለማሰብ የሚያስቸግሩ ሂደቶችን ሁሉ አልፈናል። ነገር ግን ደግሞ በሌላ በኩል እግዚአብሔር የራሱ የሆነ የሚጠቀምባቸው ቅኖች፣ እግዚአብሔርን የሚፈሩ የእውነትና የፍትህ ሰዎችም ደግሞ እግዚአብሔር አሳልፎ ስለሰጠን በዚህ ሁሉ ተግዳሮት በዚህ ሁሉ ውጣ ውረድ የመሪው የቤተ ክርስቲያኗ መሪዎች በአንድ ልብ በመጸለይ የአገልግሎት ሁሉ ዋና ትኩረት በማድረግ አብረን በልብ አንድነት ይህንን ጊዜ አልፈን ለዚህ ድል እግዚአብሔር አድርሶናል።
ተግዳሮቱ ብዙ ነበረ፣ ግን ድሉ ከተግዳሮቱ በላይ ነው። ክብሩ ለጌታ ይሁን። እንግዲህ እዛ ቤተክርስቲያን ስትመሰረት የገጠመን ትልቁ ችግር በአካባቢው ያሉ ሰዎች ለወንጌል በጣም ባዕድና ተቃዋሚ ነበሩ። ትዝ የሚለኝና የማይረሳኝ እዛ አካባቢ የሚኖሩት ሰዎች መካከል አንዱ ውጭ ሀገር ቆይቶ መጣ እና ትልቅ መንፈሳዊ ድሮ የማያውቀው ስራ እየተካሄደ ነው። በጣም ተናደደና እነዚህን ሰዎች እነዚህን ጴንጤዎች ሳላጠፋ ብሰነብት የአባቴ አጥንት ይውጋኝ አለ። ሰፈሩን ቀሰቀሰ። በጣም ተባበሩት፣ ተፈራረሙ እኛን ለማስወገድ። በጣም የሚገርመው የሚከሱት ክስ ነው። ሌሊት በሙሉ እንቅልፍ ከለከሉን እየጮሁ የሚል የሐሰት ክስ እና በሙሉ ነዋሪዎቹ ተፈራርመው መንግስት ያስወግድልን እነዚህን ጸረ እንትኖች ብሎ አቀረበ። ግን አልተሳካለትም። ቀጠልን። በጣም ይደበድቡ ነበር ቆርቆሮውን። የማይረሳኝ እሁድ ጠዋት ለመዘመር ቆመው የዲኳየር በኃይል ቆርቆሮውን ሲመቱት ድንጋዩ ቆርቆሮውን በስቶ ከመዘምራን አንዷን ፈነከታት። የሚገርመው ግን ለስደት አዲስ አልነበርንም እና መዝሙሩ አምልኮም ቀጠለ። ድንጋይ እያዘነቡብን እናመልክ ነበረ። ግቢ ሁሉ ገብተው የተደባደቡበት ጊዜ ነበረ። በኃይል ለማስወገድ የእግዚአብሔርን ስራ በጣም ተቋቁመውናል። ግን እግዚአብሔር ይመስገን በኋላ አካባቢው እንደዚህ እንደሚቃወም ባወቁ ጊዜ የሚያከራዩን ሰዎች ከ1700 10,000 የማብረር ያህል ነው 10,000 ብር ክፈሉ ብለው ልክ ያልሆነ እንትን ጣሉብን። በዚህን ጊዜ እኛም እልክ ያዘን ቁርጠን በመፈለግ አሁን ሰሜን ማዘጋጃ አጠገብ የህዝብ ዓለም መናፈሻ የሚለውን ቦታ እግዚአብሔር ሰጥቶን ታደሱ አለማየሁ ትባላለች፣ አማኝ ነች። እሷ በዛው መጠን ኪራይ 1700 ብር እየከፈልናት ማለት ለጌታ ስራ የተሰጠች ሴት ስለነበረች በዛ ብዙ አመት ኖረናል እና ከዛ ከቆርቆሮ በቆርቆሮ ወደዛ ወደ ሰሜን ማዘጋጃ ነው ይሄድ ነው። እዛም አገልግሎቱ በጣም ተስፋፋ፣ ቀጠለ፣ አደገ። ላቀች ዶሰኛ ቤት የአካባቢው ቅዱሳን በሙሉ የምንገናኝበት እዛ ነበረና ህብረታችን በዛ ቤት ነበረ። የምናመልከው የእሁድ አምልኮ ደግሞ የት ነው? ወደ አባዲና መሄጃ ወደ ሩፋኤል ማለት ነው። ወደ ሩፋኤል ዳገቱን ተወጥቶ በስተቀኝ በኩል የግለሰብ መጋዘን ነበረ። በግለሰብ መጋዘን ውስጥ ስናመልክ ቆየን። ከዛ ጥቂት እንደቆየ ደግሞ ወደዚህ አሁን ሰሜን ሆቴል ወደሚባለው አካባቢ ቸርች መጥቶ እነ ወንድም አሻ የነበሩበት ግቢ እዛ ቸርች ተከፈተ። እንግዲህ የቸርቹ አከፋፈት የራሱ ብዙ ታሪክ ያለውና ብዙ ውጣ ውረድ ያለፈ እግዚአብሔር አቅዶት የነበረ ስፍራ በመሆኑ እስከ ዛሬ ሊቆይ ቻለ እንጂ ብዙ ቻሌንጆች ነበሩበት። ለቸርች እንዳይሆን የሚፈልጉ ብዙ ግለሰቦችም አካባቢውም ደግሞ የተያዘበት መንፈስ ራሱ በጣም አስቸጋሪ እንደሆነ የሚታወቅ ነው። የሰሜን ሙሉ ወንጌል የተመሰረተው መጀመሪያ ቀበሌ 11 የሚባል እዚህ ጉለሌ አካባቢ በዞን 2 በሚባለው ስር የነበሩ ጠቅላላ ቸርቾች ጠቅላላ ህዝቡ እዛ የሚያመልክበት ጊዜ ነበር እና ከዚያ ቀበሌ
ኪራዩ ሲቋረጥ ቸርችቷ 5 ቦታ ተከፈተች። 5 ቦታ፣ አንደኛ ኮልፌ፣ አስኮ፣ ጉለሌ፣ ሰሜንና ሽሮ ሜዳ። በዚያው የዚህ አካባቢ ሰሜን አካባቢ የነበርን ሰዎች ጋሽ በቄ ቤትና ላቅዬ የምትባል እናት ነበረችና አሁን በህይወት የለችም። እሷ ቤቷን ሰጥታ ብዙ የተገለገልንበት ቤት ነው። ላቅዬ ቤትም ጋሽ በቄ ቤት እና ጋሽ በቄ ቤት እያመለክን እያለ ለተወሰኑ ጊዜያቶች እዛ ቆይተን እዚህ ቦታ በኪራይ ተገኘ። በጣም ጠባብ ነው፣ ትንሽ ነው፣ ግን ለእኛ ያን ጊዜ ለነበረው እንትን በቂ ነበር እና እዚህ ነው ማምለክ የጀመርነው። ከተጀመረበት ጊዜ ጀምሮ እዚህ አካባቢ እኔ እዚህ ቸርች ውስጥ አለሁ። እያመለክን እያለ ሰዎቹ ለመሸጥ እንፈልጋለን አሉ። በተለይ ቤተሰቦቹ ባደረጉት ግጭት ባለመስማማት በተለይ አንዱ የነሱ ቤተሰብ አንድ ጠበቃ እንትን አድርጎ አሜሪካን ሀገር ነው የሚኖረው። ጠበቃ አስቀምጦ ያ ጠበቃ ደግሞ በጊዜው ከነበሩ ሰዎች መካከል አንዱ እና እየመጣ ጠዋት ውጡ ይለናል። ዴሊ ጠዋት ይመጣሉ፣ ውጡ ይለናል። እኛ ደግሞ የት እንደምንሄድ ግራ ገብቶን እንጸልይ ነበራል። እና እሱ እየመጣ ቶሎ ልቀቁልን ይላል። በጣም አስጨናቂ ነበር። ቦታ አልነበርንም፣ ምን እንደምናደርግ አናውቅም። እና እግዚአብሔር ምን ያደርጋል? ሰሜን መዘጋጃ አካባቢ የነበረችው አንድ እናት ክርክር ላይ ነበረች ቤቷ እና የሙሉ ወንጌል ሰዎች በጣም እዛ ይጸልያሉ። ጌታ እዛ ይናገራታል እና ክርክሩ እግዚአብሔር እንድታሸንፋል። ልክ ክርክሩን ስታሸንፍና እኛ ከዚህ ውጡ ተብለን ፋይናል ሲደረግ አንዱ ከዚያ በኋላ ሰጠች። ሰሜን መዘጋጃ ሙቭ አረግ እግዚአብሔር አዘጋጀልን። ሰሜን መዘጋጃ በተለይ እሷ በህይወት እስካለችበት ጊዜ ድረስ በጣም መልካም ሰው፣ በጣም ጥሩ ሰው ነበረች እና ቤተክርስቲያንን እንኳ ጭማሪ ብላ ማታስጨንቅ ሴት ነበረች። እግዚአብሔር እንዲህ አይነት ቦታ መንገድ አዘጋጅተውልን በዛ እያመለክን ነበረ እና እዚህ የነበረውን ነገር እግዚአብሔር በሚገርም ተአምራት እዛ ደግሞ አዘጋጅተው እግዚአብሔር እዛ እንድንሰፍር አደረገን ማለት ነው። ከዚያ በኋላ እዛ ለ11 ዓመት እዛ ቆየን። እግዚአብሔር ይናገርን በግንብ የታጠረ የተሰወረ ቦታ አዘጋጅቼላቸዋለሁ እና አዲስ አበባ ሙሉ ወንጌል ነበር ያኔ። አዲስ አበባ ሙሉ ወንጌል ለእኛ መሬት ለመግዛት ወሰነች። መሬት ለመግዛት ወስና እኛ ግን ቦታ አጣን። አንደኛ ብሩም አይበቃ፣ የሚጠራው ብር ከተወሰነው ብር በላይ ነው እና በጣም እንጨነቅ ነበር እና ቦታተን እንቸገር ነበር። ያም ጠቦን ነበረ፣ በጣም ፍንፍን ያለ ነው እና እግዚአብሔር ግን ይናገረን ነበር። የእግዚአብሔር ተአምራትና የቱ ጋር እንደሚያደርግ ግን አናውቅም። ከዚያ በኋላ ድንገት ከተከራካሪዎች መካከል አንደኛው ክርስቲያን ነው፣ ለንደን ነው የሚለው አቶ ኤፍሬም ይባላል። ለንደን ነው የሚኖሩት እና እሳቸው ናቸው የፍርድ ቤት ውሳኔ እንዳለና ቤተክርስቲያን እኮ መጫረት ትችላለች የሚል እንትን መጣ። የእግዚአብሔር ተአምራት። ከዚያ በኋላ የነበሩ ሽማግሌዎች ተሰብስበው ለመጫረት ይገባሉ። ለመጫረት ሲገቡ አንድ ነገር ደግሞ ገጠማቸው። የገጠማቸው ነገር ቤተክርስቲያን ጨረታ ውስጥ መግባት አትችልም የሚል ገጠማቸው። ጨረታ ውስጥ መግባት አትችልም የሚል ነገር ሲገጥማቸው አንድ ከሽማግሌዎች መካከል አቶ ሰለሞን ይባላል። ሰለሞን ነጋዴ ነው፣ የመርካቶ ነጋዴ ነው። ስለዚህ እኔ ጫረታለሁ አለ። ለመጫረት ደግሞ ምን ያስፈልጋል? ካሽ 30 ሺህ ነው። 30 ሺህ ማስያዝ፣ በካሽ ማስያዝ ያስፈልጋል። ከዛ አንድ አጋጣሚ እሱ ደግሞ ኪሱ ውስጥ ነበር፣ ያ ብር ኪሱ ውስጥ ነበረ። ከኪሱ ውስጥ አወጣ፣ ተጫረቱ። በሚገርም ሁኔታ የተጫረቱት ሰሜን ሆቴልና የጽዮን ሆቴል ባለቤቶች
እነሱ ደግሞ ጨረታውን እንደሚያሸንፉ አምነው ነው የገቡት እና እስከ መጨረሻ ድረስ ይከራከራል። እና በዚያ ጨረታ ላይ አንድ ሰው ነበሩ። ማናቸው ስማቸው? ወይ ቅርብ ጊዜ ነው ያረፉት። የባንክ ቤት ሰራተኛ፣ ረጅም ጊዜ አጫራች ነበሩ። እሳቸው ነበሩ ከኛ ጋር እና እሳቸው ሲስተሙን ስለሚያውቁ ከዚያ በኋላ እሳቸው ቀስ ብለው መጨረሻ ላይ ነገሩን ብሩን ሰዎቹ ሁለቱ ነበር የሚጫሩት፣ ሰሜን ሆቴልና ጽዮን ሆቴል ባለቤቶች ማለት ነው። ከዚያ መጨረሻ ላይ የሆነ ደቂቃ ሲቀር እጃቸውን አንስተው እነሱ ተደናግጠው እንትን እስኪል ድረስ የኛ አሸንፎ እግዚአብሔር በተአምራት ከነሱ እጅ አውጥቶ ይህም ቦታ ለእኛ ሰጠ እና ይሄ ለእኛ ተአምር በ4 ሚሊዮን እና ያኔ 600,000 ብር ነበር አካውንት ውስጥ ነበር። አንድ ተጫራሽ ደግሞ በ10 ቀን ውስጥ የተጫረተበትን ገንዘብ ካልመለሰ መሬቱ ብሩንም ይቀጠዋል። ስለዚህ ህዝቡ ተንቀሳቀሰ። ከፍተኛ የሆነ እንቅስቃሴ ህዝቡ አደረገ። ከተማ ውስጥ በጣም በሚገርም ሁኔታ ሰዎች እየመጡ ብር እያስገቡ ምን እያሉ በዚያ 10 ቀናት ውስጥ 4 ሚሊዮን ብር ተሰብስቦ ትናደረገና መሬታችንን ተረከበ። እንደዛ አይነት ሁኔታ እያመለክን ፎቅ ደግሞ ለመስራት አስብን። ያው ስለሚያስገድድ መንገዱ አንደኛ ደረጃ ስለሆነ እዛ በደንብ የተቀጣጠለ አገልግሎት፣ በጣም ብዙ ፈውስ የነበረበት አካባቢ ሁሉ ወደ ጌታ የሚመጡበት፣ ጠንቋይና አስማተኞች ሁሉ የፈራረሱበት ነበረ እና ህዝቡ የሰፈሩ አካባቢ ሰው አቤት በማለት ወረዳው እንድንለቅ አስገደደን። በህግ አስገድዶን ከዛ በቀጥታ ወጣን። ከቀበሌ 11 ወጣን። በ1988 መጨረሻ ላይ እዚህ ገባን። እዚህ ይሄ ገና ፊኒሽንግ ነበረ፣ ነፃ ነበረ። እዚህ ተደርጎ አዳራሹ በደንብ ሰፊ ነው። ይሄ ሳሎኑ እዚህ ውጭ ድረስ ወንበር ተደርድሮ በደንብ ይመለክ ነበረ እና ይመለክ ነበር። ከፍተኛ አገልግሎት ተካሂዷል። ሰባኪዎች በደንብ ተጋብዘው፣ ኳየሮች በደንብ ይዘምሩ ነበር እና ቃል ይሰበክ ነበር። ህዝቡ ተሰብስቦ በጣም ልክ እንደ ቤተ ክርስቲያን ጠዋት መጥቶ እስከ 7 ሰዓት ድረስ ወይም እስከ 6 ሰዓት እስከ 7 አምልኮ ይሄዱ ነበር። ቤተ ክርስቲያን ከብዙ ተግዳሮቶች በኋላ እዚህ ደረጃ ደርሳ ሲመለከቱ ምን ይሰማዎታል? እግዚአብሔር እናመሰግን። ታማኝ ነው እግዚአብሔር። እንደሚሰጠን እዚህ ተንበርክከን ስንጸልይ ይናገረን ነበር። በጣም ነው ደስ የሚለኝ፣ በጣም ነው ደስ የሚለኝ። የመጀመሪያውንም ያው የነበረውን የምንጣረውን ምናምን በደንብ እሱ ስለማስታውሰው አሁን በዚህ ሁኔታ እንደዚህ ተስፋፍቶ እንደዚህ ጸርቶ ተሰርቶ አምሮ ይሄ ሁሉ ተስፋፍቶ ሳይ በጣም ነው ደስ የሚለኝ። ምክንያቱም ያኔ በጣም ችግር ነበረ። በጣም ጢሻ ነበረ፣ ግቻ ምናምን በቃ ለማየት እንኳን የሚያስጠላ ነበረ እና በዛ ቤተሰብ በሙሉ ነው በዛ ምንጣሩ የተሳተፈው። የአምላኬን ታላቅነት አደንቃለሁ። እግዚአብሔር በቃሉ ታማኝ ነው፣ የሚለውን ያደርጋል። ስለዚህ ያው እንደ ሰው ደስታ ይሰማኛል። ከዛ ቦታ በተለይ መጀመሪያ ጊዜ የነበረን አቧራ ቦታ እዚህ ዛፍ እዚህ ቤት እዚህ ቤት ከነበረው ትንሽ አልፈን የተሻለ ትንሽ መጠለያ ሰራን ስንል እንደዛ ብለን እዛ ላይ ሄድን። እዛ ላይ ደግሞ ቤቱ ምኑ ደህና ነው፣ ግን ይጠባል፣ ብዙ ነገር ነበር። ያንን ሁሉ አልፈን ዛሬ እዚህም ከመጣን በኋላ ያው መልሶ የነበራ መጠለያችን አነስ ያለ ስለነበረ በዛ ሁኔታ አልፈ እግዚአብሔር ግን ያን ሁሉ ለውጦ በእንደዚህ አይነት ከፍ ባለ ሁኔታ በተሻለ ሁኔታ ለህዝቡ አዘጋጅተዋል። በተለይ የአሁኑን የህዝብ ብዛት ሳይና ድሮ የነበረንን የቦታ ሁኔታ ሳየው እግዚአብሔር ታማኝ ነው። እግዚአብሔር ለልጆቹ ያስባል። ይሄ አሁን ያለው ብዛት በዛ ጊዜ ቢሆን እንዴት ይሆን ነበር? እና ክብር ለእግዚአብሔር ይሁን። ስለ ህዝቡን ብዛት የቤተ ክርስቲያናንም መሻሻል ሳይ በጣም ሐሴት አደርጋለሁ። ክብሩ ሁሉ ግን ለእግዚአብሔር ይሁን ለረዳን።
በመጨረሻም ለሰሜን ሙሉ ወንጌል አባላት አገልጋዮች የሚያስተላልፉት መልእክት ካለዎት? በጣም ስለ ሰሜን ሙሉ ወንጌል ቤተክርስቲያን አጥቢያ አባላትና አገልጋዮች ሳስብ በጣም ቃላት ለማጋነን ሳይሆን በጣም ቃላት ያጥረኛል። ምክንያቱም ታዛዦች ናቸው፣ የዋሆች ናቸው፣ እግዚአብሔርን የሚፈሩና የሚያከብሩ ደግሞ የሚታዘዙ ናቸው። ኢቭን በስራችን እንኳን ያደጉ ትናንሽ ልጆች ትናንት የነበሩ ዛሬ አድገው በትልቅ ኃላፊነት ውስጥ አሉ። ታዛዦች ናቸው። እነሱንም ቤታቸውን ባርኮ ደግሞ ለትልቁም ነገር በቅተው ስናይ በእውነት ደስታችን ወደር የለውም እና ታዛዦች በመሆናቸው እግዚአብሔር የሚታዘዝ በረከት ይዘዝላችሁ። በጣም ደስ ይለናል። ስጋት የለብንም። አንዳች ነገር እናድርግ፣ ለጉባኤው እናቅርብ ብለን በመሪ ደረጃ ስናስብ ምንም ስጋት የለብንም። የሚሰማ ትውልድ እግዚአብሔር ሰጥቶናል፣ ከትንሽ እስከ አዋቂ ድረስ። ከዚህ አንጻር ላደረጉት አስተዋጽኦ ተጠይቀው እምቢ ላላሉበት ጉዳይ ሁሉ ይህንን ነገር ለማየት ችያለሁ። እግዚአብሔር ቤታቸውን ይባርክ፣ እግዚአብሔር ትዳራቸውን ይባርክ፣ እግዚአብሔር ልጆቻቸውን ይባርክ፣ እግዚአብሔር ጤናቸውን ይባርክ፣ መውጣት መግባታቸውን ይባርክ። ለምን? ለእግዚአብሔር ለወንጌልና ለመንግስቱ ስራ ቀኝ እጃቸውን ሰጥተውናልና። ቤተ ክርስቲያኒቱ ዛሬ ለደረሰችበት ትልቁ እድገት አገልጋይ ብቻውን ምን ያደርጋል? የህዝቡ የአባላት መሰጠት ትልቁ ድርሻ ይነሱ ስለሆነ ነው። የሰሜን ሙሉ ወንጌል አጥቢያ ቤተክርስቲያን ቢያንስ 4 አጥቢያዎችን አውጥታለች። ምንም እንደ ዕድሜዋ ይሄ በቂ ባይሆንም ማለት ነው። ስለዚህ ይህንን ሁሉ አጥቢያ እንኳን እንድታወጣ ምክንያት የሆናት የምዕመናን መሰጠት፣ የአገልጋዮች እጅ ለእጅ መያያዝ ነውና አሁንም ደግሜ ላለው በያሉበት ስፍራ አገር ውስጥ ያላችሁ እግዚአብሔር ዘመናችሁን ይባርክ። በዓለም ሁሉ ላይ ደግሞ ላላችሁ በተለያየ ሀገር ላላችሁ ሁሉ የእግዚአብሔር በጎነት፣ የእግዚአብሔር ቸርነት፣ የእግዚአብሔር መልካምነት አይለያችሁ። እግዚአብሔር የሰጣችሁን ያሳድግላችሁ። እግዚአብሔርን የዘራችሁትን በመልካም የዘራችሁትን እግዚአብሔር በእጥፍ ያሳጭዳችሁ። ዘመናችሁ የተባረከ ይሁን ለማለት እወዳለሁ። በቤተ ክርስቲያኒቱ ስም ተባረኩልኝ። በርቱ። እግዚአብሔር ይባርካችሁ። አሁን ላይ ጥሩ ትጋት እየታየ ስለሆነ ጥሩ ነገር እየመጣ ስለሆነ እግዚአብሔር መልካም ነገር እያደረገልን ነውና በርቱ፣ ተያያዙ፣ ተፋቀሩ፣ ተሸካከሙ፣ ተፈላለጉ፣ ተያያዙ ነው የምለው። ሁላችንም የየአቅማችንን አድርገን እንስጥ። እኛ ባለፈው ጊዜ እንደዛ የራሳችን ሀብልና ቀለበቶች እያወጣን ጉትቻችንን እያወጣን ሰተን ወርቅ ሁሉ ሰተን እዚህ ተደርሷል። ክብር ለእግዚአብሔር ይሁን። አሁንም ይህንን ደግሞ የተጀመረውን በሚያምር ሁኔታ ያለውን ነገር የበለጠ ብዙ ዋጋ ስለሚጠይቅ እኛም ተሰተን ከልባችን የምናደርገው ነገር በዛ በሰማይ ቤት ዋጋ አለው ብለን በማሰብ በደስታ በለጋስነት ሁሉ ወገኖቻችን እንዲሰጡ እና ከእግዚአብሔር እንዲባረኩ ነው ማሳሰብ። በመጨረሻ ላይ የምለው የሰሜን ሙሉ ወንጌል ቅዱሳን እግዚአብሔር ይባርካቸው። አገልጋዮች ስለ ትጋታቸው፣ ስለ መሰጣታቸው የሰማይ አምላክ እግዚአብሔር ይባርካቸው። ደግሞ በአብያተ ክርስቲያናት ውስጥ ያላችሁ በሙሉ ወንጌል የተለያየ አጥቢያና ከሙሉ ወንጌል ውጭ ያላችሁ ቅዱሳን አብረን እንድንሰራ ሰሜን ሙሉ ወንጌል ጥሪ ታደርጋለች። አብራችሁን ስሩ። ነገ ደግሞ ከእናንተ ጋር አብረን እንቆማለን። አብራችሁን ስለምትሰሩ የሰማይ አምላክ እግዚአብሔር ይባርካቸው። በዚህ ሁሉ ለረዳን አምላክ ክብሩን ለሱ እንሰጣለን። እግዚአብሔር ይባርካቸው። ተባርኩ። ይሄ ቤት የቤት ህብረት ለብዙ ዓመት ከ90 ዓመተ ምህረት ጀምሮ የሚደረግበት ነው። የቤት ህብረት ፕሮግራም ማድረጊያ ነው። ያ ደግሞ የሴቶች ማደሪያ ነው። ኳየሮች የሴቶች ማደሪያ ነው። የወዲያኛው ደግሞ የወንዶች ማደሪያ ነበር። የወዲያኛው ወንዶች ማደሪያ ነበር። እዚህ በመጀመሪያ እንደተሰራ የቤት ህብረት አገልግሎት
አጠቃላይ ስብሰባ የሚያደርጉበት የዞን አስተባባሪዎች፣ እንደገና ደግሞ ህብረት በጌታ ስብሰባ፣ የዲያቆናቶች አዳር ሲኖር የሚያድሩበት ነበረ። ሲኳየሮች እዚህ ነው የተመሰረቱት። እዚሁ 40 ቀን ያድራሉ። የተመሰረቱትም እዚህ ነው እና ብዙ ነገር ተሰርቶበታል። እዚህ የብዙ አገልግሎት ክፍል ነው። ይሄ አዳር ሁሉ ጦሙን አያድርም። ከቀበሌ 11 ወጥቶ በ1988 መጨረሻ ላይ ነው እዚህ የገባው እና ለ2 ወር ተኩል ገደማ እንደዚህ 3 ወር ይሞላ ይሆናል እዚህ ቤተክርስቲያን እዚህ ገብታ ተገልግላለች። በደንብ እንትን ብላለች እና ህብረት ሁሉ ይደረግ ነበር። ስብከት ሁሉ ይደረግ፣ ምእመን ሁሉ ይሰበሰቡ ነበር እና ብዙ ስራ ተሰርተዋልና 89 መጨረሻ ላይ አሁን ያለው ሰሜን ሆቴል ፊት ለፊት ያለው እዛ ገባን። እዛ ከገባን በኋላ ደግሞ በሰፊው አገልግሎት እየሰፋች ሄደች። እየሰፋ ምእመኑም እየሰፋ አገልጋዮችም እየሰፉ ሄዱ። ከዛ በኋላ ከዛ ወጥተን ደግሞ እዚህ ሰሜን መዘጋጃ አካባቢ መጣን እና በዚህ ብዙ ህብረት ይደረግ ነበር። የምስጋና ጊዜም ተዘጋጅቶ የጸሎት ቤቶች ወደ 48 የሚደርሱ ጸሎት ቤት 50 ይደርሳሉ። እዚህ መሪዎች ራሳቸው በጸሎት አገልግሎት አማካይነት እነሱ መሪ ሆነው እና ፕሮግራም ነበር። የእግር እጥበት ለ2 ዓመት ያህል በየዓመቱ አንድ ጊዜ የምስጋና ጊዜ ነበር። ተሰባስበው በጣም ደስ የሚል ጸጋ የፈሰሰበት ራእይ የተገለጠበት አገልግሎት ነው ያ የምስጋናው ጊዜ። እነሱም ደስ ብሏቸው የወጡበት ጊዜ ነው ይሄ።